ፖሊስ የአንዷለምን መኖሪያ ቤት ሲፈትሽ ተደራራቢ ምንጣፍ መኖሩንና ምንጣፉ ሲገለጥ የተገኘው አሰቃቂ ነገር ቀነኔ ከፎቅ ተወርውራ አለያም ራሷን አጥፍታ እንዳልሆነ በግልጽ የሚያሳይ መረጃ ሆኖ ተገኝቷል። ምንም እንኳን ጉዳዩ በሕግ ጥላ ስር ያለ ቢሆንም የአስከሬን ምርመራ ውጤት እስካሁን የውሃ ሽታ ቢሆንም ግን ሞዴል ቀነኔ ራሷን እንዳላጠፋች መረጃዎች ሁሉ ቀነኔ እንደተገደለች እንጂ እንደተባለው መኖር ደክሟት አለያም በሕይወት ተስፋ ቆርጣ ራሷን ከፎቅ አልወረወረችም። አባቷ ልጄን አውቃታለሁ ራሷን አታጠፋም ሲሉ የልጄ ደም እንደ ሀጫሉ ሆኖ እንዳይቀር ማለታቸውን አምላክ የሰማቸው ይመስላል። ከሰዓታት በፊት ይሄ የቀነኔ ፎቶ በማህበራዊ ሚዲያ ሲንሸራሸር ቀነኔ አካላዊ ጥቃት ይደርስባት እንደነበር ፍንትው አድርጎ ያሳየ መረጃ ሆኖ ተገኝቷል። አሁን ደግሞ ከዚህም ላቅ ያለ መረጃ እንደገና ጉዳዩን ከማንም በላይ ትኩረት ሰጥቶ ሲከታተል የነበረው በዮኒ ማኛ በኩል ተገኝቷል። በርካቶች እንደተለመደው ለማወዛገብና ለመታወቅ ነው የምታወራው ቢሉትም ግን ሊረሳ ዳርዳር ያለውን የቀነኔን ጉዳይ እናንተ ብትተውት እንኳን እኔ አልተውም በማለት ቀነኔ አካላዊ ጥቃት ደርሶባት ፊቷ በላልዞ የሚያሳየውን ምስል ሳይቀር ለህዝቡ ያጋራው ራሱ ዮኒ ማኛ ነው። ታዲያ ነገሩን ወደ ፖለቲካ ታዙሩት እያለ ሲናገር የነበረው ይሄ ሰው እንደውም ማስረጃ እየላኩልኝ ያሉት የዛው የኦሮሞ ተወላጆች ልጆች ናቸው ብሎ ሲያመሰግናቸውም ተደምጧል። ታዲያ ይሄ ተገኘ የተባለው መረጃም በደም የተለወሰ ምንጣፍ ፖሊሶች አግኝተዋል አረጋግጫለሁ ብሏል። ከራሱ አንደበት ስሙት እስኪ።